ውሃ በመቅዳት ጌሾ በመውቀጥና በልዩ ልዩ ሥራ፣ ሴቱ አሿሮ በመቁላት እንኩሮ ቂጣ እህሉን በማብካት በመጋገርና በመሳሰለው ላይ ታች ይላል። በዛ ላይ የማኅበር ሥራ፣ ጸሎትና የመሳሰለው መንፈሳዊ ተግባራቱ ሲጨመር ፋታ አጣ። እናንተ ስትሄዱ እናንተን በመቀበል በማስተናገድ አረ ስንቱ ይዘረዘራል። በዛ ድካም ላይ ምኑ ይበላል? ገና ሲሸተው ይዘጋዋል። ለዛውም እኮ ተርምተኛውም የማይቀምሰውም ይበዛል። የሚቀምሰውም ቢሆን ያለመደው ሆኖ አብዛኛው አይስማማው። በዚህና በመሳሰለው ሁሉ በፊታችሁ ደስ ያለው መስሎ ይታይ እንጂ ፍጹም አይፈልገው። ምን ነው የበፊቱን ሰላማችንን ተመልሰን እያለ እያጉረመረመ ነው። ደግሞ ምን ነው በዓመት 2 ቀርቶ ለአንዲት ሰዓት ቢሆን ለመነኩሴ ሥጋ ምኑ ነው? ላታይ ሆነው የሚያበረታው የሚያጽናናው ጉልበት አቅሙ ፈጣሪ እንጂ ሥጋ ነው። ደሞ እኮ በዓመት 2 ያልክ ምን 2 ብቻ? ውሻ በቀደደው ጅብ ይገባል ነውና። አሁንማ ወደ ገዳም የሚሄደው ሁሉ ማረድ ማረድ ብቻ አይደል ሥራው? መለኮሳቱ እኮ ማስቆሚያ ገደቡን አተውት ሳይሆን በይሉንታ ገመድ ታስረውና እናንተን ያስደሰቱ መስሏቸው ነው ዝምታቸው። እኛም እነርሱ ጋር አብረን ጾም ይዘን ተባርከንና ተመርቀን ነው የምንመጣው ላልከው ልጅ አትሳሳት። ገዳም የጾም የጸሎት ቦታ እንጂ ጾም መፍቻና መያዣ አይደለም። ለምን ጾሙን ሱባኤው አብራችሁ አትከርሙም? ለምን ቃልቻ ይመስል ደምን ለማፍሰስ ከመሄድ ለጾም ለሱባኤ ለመክሳት ለመጥቆር ከፈጣሪ በጸሎት ለመገናኘት ያለብንን ችግርና ብዙ የኑሮ ውጣ ውረድ ከፈጣሪ ጋር ለመነጋገር አንሄድም? ይህና ይሄ ብቻ ነው ወደ ገዳም ሊወስደንና እናቶቻችንና አባቶቻችን ጋር በአንድ ሊያስተባብረን የሚገባው። ይሄ ነው ጸሎታቸው ምርቃታቸውን የሚያስገኝልንና ሸክማችንን የሚያስወግድልን እንጂ በዓለም እንደሚኖር ምእመን ጦም ያዙ ጾም ፍቱ ብሎ ሰንጋውን፣ በጉን፣ ፍየሉን፣ መጠጡን ይዞ ሄዶ የሰላምና የጸጥቶ ኑሯቸውን ማናጋትና ያለመዱትን አስለምዶ ያልቀመሱትን አስቀምሶ ከዓላማቸው ማቀዛቀዝ እርግማን እንጂ ምርቃት ምስጋና አይደለም። አርዶ አወራርዶ ማብላት ለገዳማውያን በምንም መልኩ በየትኛውም መስፈሪያ ቢሰፈርና ቢዘመን ሆድን ከማስፋት ዓላማን ከማዘናጋት በቀር ምንም ጥቅም የለው። ለሰሚውም ለተቀባዩም ከጊዜያዊ ደስታ በቀር አንዳች ፋይዳ የለውም። ምናልባት እናንተ እንኳን ይህንን ያህል አውጥተንና እዛ ድረስ ተጉዘን ቀርቶ የዛች መበለት 0.5 ሳንቲሟን ተቀብሏል ካላችሁ እሷ የሰጠችው በትክክለኛው ቦታ ለትክክለኛው ነገር እንጂ ስጦታዋ የማንንም ሕይወትና ኑሮን የሚያናጋ ለምን ተጀመረብን ምነው በቀረልን የሚያሰኝ አይደለም። ያላስፈላጊው ቦታ አልወደቅም። እሷ ያቀረበችው ልክ እንደ አቤል ንጹሕ መሥዋዕት ነውና። ስለዚህ ብትሰሙኝ አርዳችሁ ጠብሳችሁ ለውጣ ውረድ መነኮሳቱ መናወንያውኑን ከምታደክሙ እዛው አራግፋችሁ በምትመለሱበት ተረፈ ቆሻሻ ለበሽታ ከምትጥሉት ይሄ በመንፈሳዊ ካባ ውስጥ ተሸሽጎ መንፈሳዊ አስመስሎ ረዱ ረዱ እያለ የሚያበረታቷችሁን አጉል መንፈስ ድል አድርጉትና እንደ መበለቷና እንደ አቤል መሥዋዕታችሁ ከፈጣሪ ዘንድ ተቀባይነት እንዲያገኝ ቀለብና ቅድም የዘረዘርኳቸውን ለመነኮሳት ለኑሯቸው ጠቃሚ የሆነውን ነገር ብቻ አድርጉላቸው። እናንተ በአገራችሁ በቀያችሁ ከቤተሰቦቻችሁ ከዘመዶቻችሁ ጋር ጾማችሁ ያዙ፣ ፍቱ። እሱ ወግና ደንብም ነው። እንደው ልጆቼ ምሳሌ ቢሆናችሁ አንዴ አስለምደናል በሚልና በምን አለበት ገመድ ካልተተበተባችሁ ያንድን እውነተኛ በትክክለኛው መንገድ የገዳም ሥርዓትና ደንብ ጠብቀው ለመነኮሳቱ የልብ አውቃና ደጋፊ ስለሆነ ማኅበር ልንገራችሁ። ይህ ማኅበር
ልክ እንደናንተው በየወሩ እየተሰበሰቡ መንፈሳዊ ምክክርና መዋጮ ያደርጉና መነኮሳት መናንያን ምን ያስፈልጋቸዋል ብለው ተወያይተው ልብስ፣ ምግብ፣ ሽሮና በርበሬ፣ ጨው፣ ሳሙና፣ ዘይት፣ ክር፣ መርፌ፣ ምላጭ፣ በሶ፣ ጥራጥሬ፣ የሌሊት ልብስ፣ ያንን በረሃ የሚወጡ የሚወርዱለት ለእነሱ የሚመጥናቸውን አይነት ጫማ፣ ከሁሉ ደግሞ ለሴት መነኮሳት መናንያን የወርቅ ግዳጃቸውን ሲወጡ የሚጠቀሙበት ሳይቀር ይዘው ሆ ብለው በአጀብ በሁለትና በሶስት መኪና ታጅበው ሳይሆን የተመረጡ ጥቂት ሰዎች ሄደው ለወንድ ለሴቱ ከትልቅ እስከ ትንሽ ለሁለት አድለው ሁሉን አስደስተው ከሁሉ ልባዊ ምስጋና ጸሎት አግኝተው ይመለሳሉ። ይሄውላችሁ፣ ይሄ ነው ትክክለኛ ስጦታ። ይሄ ነው የሁሉንም ቤት በበረከት የሚሞላው። በቃ ምሳሌም ተወዳዳሪም የሌለው ለገዳም አስፈላጊ ስጦታ ይሄ ነው። ትክክለኛ ስጦታ ይሄ ነው፣ የሁሉንም ቤት በበረከት የሚሞላው። በቃ ምሳሌም ተወዳዳሪም የሌለው ለገዳምም አስፈላጊ ስጦታ ይሄ ነው። ሁሉን ያቀፈ የእናንተ እኮ ሰንጋ በሥራው ከመውጣት ከመውረድ ያለፈ የማይቀምሰው የማይበለው ይበልጣል። እንደው ፊታችሁ ውር ውር የሚሉውን እያያችሁ ሁሉ መነኮሳትና መናንያን ተመገቡልን ብላችሁ ካሰባችሁ ተመኝታችኋል። ያው ፊታችሁ ውር ውር ከሚለው እንኳ ደስ ብሎት የሚመገበው በጣም ጥቂቱ ነው። እስቲ ልብ ብላችሁ ምናልባት ገና አዲስ የመጣው ተማሪና የእናንተን መምጣት ተከትሎ ከየቦታው የመጣው ነው አብሯችሁ የሚሳተፈው። እነሱን ደግሞ ማብላት ካለባችሁ ቦታቸው ሄዳችሁ እንጂ ገዳሙ ላይ አይደለም። ገዳም የጸዋሚ የተሃራሚ የጽሞና ቦታ እንጂ መገባበዣ አይደለም። ከሁሉ የሚገርመው ደግሞ እንዲህ ታምሜ እንዲህ ተቸግሬ ገዳም ጾም ላሲዝና ላስፈታ ሄጄ ዳንኩ። ስለዚህ ለዓመቱ በሬ ወይ በግ ወይ ፍየል አርዳለሁ እየተባለ ገዳሙ ብዙ ጉድለትና በጣም አስፈላጊ ነገር እያለበት ለሆድ የሚሳሉት ነው። እንደው በሞቴ ስለት ማለት ይሄ ነው። ከበሽታ መፈወስ ከችግር መዳን እንኳን ገዳም ድረስ ተኬዶ አይደለም በቤትም በገዳም ስም ቢለመን ይደረጋል። ከዛም በላይም ይሆናል። ግን ስለቱ ለገዳማውያኑ ልብስና ቅድም የገለጽኳቸው ማኅበራት እንደሚያደርጉት ለቤተ ክርስቲያኑ ዕጣን፣ ጧፍ፣ ሻማ፣ ምንጣፍ፣ ነዋያተ ቅድሳትና የመሳሰለው ቢሆን ያ በሽታና ችግር ተመልሶ ይመጣብን ይሆን? ግድ በሬ፣ በግ፣ ፍየል ማረድ ለምን አስፈለገን ይሆን? ይህ ስለት ሆኖ በደስታ አያስጨበጭብም። እባካችሁ ስዕለታችሁን አስተውላችሁ ተሳሉ። ገዳምና ገዳማውያን የሚያስፈልጋቸው የዕለት ምግባቸውን ሰጥቶ ጹሙ፣ ጸልዩ፣ ለትሩፋት ተሽቀዳደሙ የሚላቸው እንጂ ብሉ፣ ጠጡ፣ ጾም ያዙ፣ ጾም ፍቱ ብሎ ሆዳቸውን የሚያሰፋ አይደለምና እባካችሁ የስጦታችሁንና የማኅበራችሁን አቋም አስቡበትና አስተካክሉ። የመነኩሴ ሕይወቱ ሁሉ ጾም ነው። እደግመዋለሁ፣ የመነኩሴ ሕይወቱ ሁሉ ጾም ነው። አንዱ አቋረጣቸውና እማሆይ ገዳም ላይ ቢታረድ እኮ ዘወትር ይህ አይደረግም። ለበዓል ስንዴንና በዓመት አንዴ ጾም ልናስይዝና ልናስፈታ ነው የምናደርገው። ይህ ምን ክፋት ኖሮት ነው? ይህን ያክል ያስወቅሳል። ይህንን ደግሞ በገዳም ብቻ ባይሆን ብዙ አድባራቶችም እናደርጋለን፣ እያደረግንም ነው። ታዲያ እንደ እርሱ አባባል ሁሉ ስተትና ኃጢአት ነው። ቢሆንስ ምን ጉዳት አለበት? ምን አለበት አለ። የማይሆን አባባል አጉላ አክራሪነት ነው ብሎ በልቡ። እማሆይ ፈገግ አሉና አየህ ልጄ፣ ስናገር የነበረውን በትክክል አላዳመጥከኝም ማለት ነው። እኔ ያልኩት የሥጋ ድሎትን የሥጋን እንክብካቤ ጥለው ስለሱ ደሃ ሆነው የላመ የጣመ ላለመቅመስ ስለስቱ ለከስቱ ለጠቆሩ ያረሩና የመረረ ሊመገቡ ሁሉን ትተው ወደ ገዳም የገቡትን መነኮሳትና መናንያን በጾም መያዝና መፍታት በበዓላት እያመካኛችሁ
ቦታቸው ገዳማቸው ድረስ እየሄዳችሁ ጠብሳችሁ ቀቅላችሁ ብሉ ጠጡ አትበሏቸው። ከትሩፋታቸው አታናጥቧቸው። ልዩ ልዩ መብልና መጠጥ ወስዳቸው አትፈትኗቸው፣ አታድክሟቸው፣ እንቅፋትም አትሁኗቸው። ወደ ገዳም ስትሄዱ ለጾም፣ ለጸሎት፣ መሬት ለመተኛት፣ ምግብ ላለማማረጥ፣ ለመክሳት፣ ለመጥቆር ለሥጋችሁ ሳይሆን ለነፍሳችሁ ምግብ ለማግኘት በመንፈስ ቅዱስ ተሞልታችሁ ከፈጣሪ ተባርካችሁ ነፍሳችሁ ረክታ ለመመለስ እንጂ በየደረሳችሁበት ገዳም እንደ መዝናኛ ለመብላትና ለመጠጣት አይሁን ነው የምለው እንጂ በአገራችሁ በየመንደራችሁ በየበዓሎቻችሁ በከተማችሁ እንኳን በዓልን ጠብቃችሁ አይደለም። በቀን በቀንም ያሻችሁን ማድረግ ማን ያግዳችኋል? ያ ተገቢምና የሚደረግም ነው። አያችሁ ልጆቼ፣ መጽሐፈ መነኮሳት ከማየት ከመስማት ብዙ ኃጢአቶች፣ ብዙ ከዓላማ መፈናቀሎች፣ በመንፈስ መቀዝቀዞች፣ ያላስፈላጊ ሊንታዎች፣ ብቻ ብዙ ብዙ የኑሮ መፋለሶች እንደሚመጣ ይናገራልና እናንተ እንደ ጽድቅና እንደ መልካም ተግባር አይታችሁ በገዳሙ ላይ የምታደርጉትን ሁሉ ለመነኮሳቱና ለመናንያኑ ይህ ሁሉ ፈተናና የመንፈስ መባረድን ያመጣልና ተዉት። ለነሱ መሰናክል አትሁኑ። ቆርጠው የገቡበት ምናኔ ቆርጠው እንዲገፉበት እንጂ በእናንተ አድራጎት እንዲፈተኑና ለፈተናም አጋልጣችሁ አትስጧቸው። ጹሙ፣ ጸልዩ፣ በርቱ በላቸው። እኔ ያልኩት ይህንን ነው ልጆቼ። እኔ ከራሴ አይደል ፈጣሪ ላከኝን የታዘዝኩበትን የነገርኳችሁ ስላዘዘኝም ስለመራኝም ነው። እንኳን መሰብሰቢያ አደራሹ እንኳን መሰብሰቢያችሁን እንኳን እያንዳንዳችሁን ቀርቶ ይህችን ከተማ ረግጫትም አላቅም። እርሱ መርቶ ነው ያመጣኝ። ምናልባት ገዳም ላይ የተነጋገርንበት ነገር ሁሉ እንዲቆም አጥብቀው የሚጸልዩ ስላሉ ጸሎታቸውን ሰምቶ ነው። ስለዚህ እናንተ ተራ ለፍላፌ አርጋችሁኝ የተናገርኳቸው ሁሉ ከልባቸው የማይገቡ ተራ ነገር ዋጋ ቢስ የእናንተ ሥራ በፈጣሪ የተወደደና ተቀባይነት ያለው አድርጋችሁ በምን አለበት ገመድ ተጠፍራችሁ የጀመራችሁትን ትቀጥሉ ይሆናል። ግን እኔ ከራሴ አውርጃለሁ። ይብቃችሁ። በቃ 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 ጨረስኩ። ጆሮ ያለው ይስማ፣ ልብ ያለው ልብ ያድርግ። ደህና ሁኑ ብለው መቋሚያቸውን ይዘው እየበረሩ ከአዳራሹ ወጥተው ሄዱ። ከዛ በኋላ ተከታትለው ቢፈልጓቸው አልተገኙም። እማ ሆይ አንድ ቤተ ክርስቲያን መጠለያ ቁጭ ብለው ከዛ ከበረሃ ታዘው ከወጡ 3 ዓመት ውስጥ ያጋጠማቸው ደግና ክፉ ነገር ወደ ኋላ እያስታወሱ ከራሳቸው ጋር ኮስተር ፈገግ እያሉ ይጫወታሉ። እማ ሆይ በአንድ ከተማ ሲዘዋወሩ መንፈሳቸው ወደ አንድ ታዋቂ ሆቴል መራቸውና ሲገቡ መነኮሳት ጠረጴዛ ከበው ቁርጡን፣ ጥብሱን፣ አረቄውንም ቢራውን ይዘውታል። እማ ሆይ ትንሽ ቆም ብለው አበላላቸውንና ጠቅላላ ሁኔታቸውን መልከት ታሉና ወደ እነሱ ጠጋ ብለው እንዴት አደራችሁ አሉ። መነኮሳቱ በንቀት መልከት ታርጓቸው ደህና አሉ። እማ ሆይ አባቶቼ፣ ወንድሞቼ ይሄ እናንተ መገኛ ቦታ ነውን? ደግሞስ አሁን መመገቢያ ሰዓት ነው እንዴ? አሉ። እናታችን እኛ ስኳር፣ ደም ብዛት፣ ወባ ስላለብን ሐኪም ያዘዘልን ኪኒን ስላለ ነው በጠዋቱ የምንበላው አሉ። ሐኪም ምድራዊ ሐኪም ያዘዘላችሁን ትእዛዝ ከማክበር በፊት ሰማያዊ ሐኪም ያዘዘውን ማስቀደም አይበልጥም? አሉ በቁጣ። ታዲያ እሱን ትእዛዝ ስንጥስ አየሽ ወሬኛ አሉ አንደኛው ቀበል አድርገው። ተዋቲቲ ያልገባት አጉል ተመጻዳቂ ነች አሉ። እማ ሆይ ለመሆኑ እናንተ በሽተኞች ናችሁ? እንዲህ ሆዳችሁን የተጠቀጠቀ ስልቻ መስሎ ጉንጫችሁ ቢነኩት የሚፈነዳ መስሎ በስልክ አጥሬ ያገላበጣችሁ ምናችሁ ነው በሽተኛ? ለመሆኑ አረቄና ቢራውን ሐኪሙ ያዘዘላችሁ መድኃኒት?
እና አባ ለከርሱ። በዚህ ጊዜ አንደኛው ከተቀመጡበት ተስፈንጥረው እየተነሱ ይህ ሆቴል ዘበኛ ወይም ሕግ አስከባሪ የለውም እንዴ? ማንም እብድ እያስገባ የሚያሰድበን ብሎ ጮኹ። ወዲያው አንዱ አስተናጋጅ ደርሶ ሴትዮ ውጪ፣ የምን ስድብ ነው ብሎ ሲገፈትራቸው እማሆይ ተንገዳግደው ጠረጴዛ ስር ወደቁ። ዘበኛው ደርሶ ማን ነው የሚረብሸው ሲል እማሆይን ለመነሳት ይፍጨረጨሩ ነበር። በዚህ ጊዜ ሌሎች ተመጋቢዎች አስተናጋጁን እንዴት እንደዚህ ትገፈትራቸዋለህ ብለው አነቁት። ሁሉ ነገር ተተራመሰ። የሆቴሉ ባለቤት ደርሰው ነገሩን እያበረዱ ይህ ሆቴል እንጂ መስበኪያ ቦታ ስላልሆነ ይውጡ ብለው እማሆይን አስወጡ። ከተመጋቢዎቹ አንዱ የእነ አባንና የእማሆይን ንግግር አድምጦ ስለነበር መነኩሲቷ ያሉት ትክክል ነው፣ እንዴት ይገፋሉ ብሎ እነ አባን እያገላመጠ ወደ ቦታው ሄደ። እማሆይ ሲወድቁ አውራጣታቸው ታጥፎ ስለነበር እንደ ልብ መራመድ አቅቷቸው እያነከሱ ነበር። ይህን አስታወሰና ያ የታጠፈ አውራጣቸውን ወደ ቁልቁል እያዩ ወደ ሌላ ትውስታ ተመለሱ። እማሆይ አንድ ቀን በከተማው ሲዘዋወሩ በአንድ ታክሲ መጠበቂያ ቦታ ሁለት ሴት መነኮሳት በዘመናዊ ስፌት የተሰፋ ያማረ ቀሚስ ከወተት የነጣ ነጠላ ከቀሚሱ ጋር አንድ አይነት መልክ ያለ ቂብ ያለች ቆብ እንደ መስታወት የሚያበራ ቆዳ ጫማ ካማረ ካልሲ ጋር ለብሰውና በዘመናዊ ቦርሳ መጽሐፍትና ልዩ ልዩ ነገሮች ይዘው እየተሳሳቁ ታክሲ ሲጠብቁ አዩና ወደ እነሱ ሄደው ሰላምታ ሰጧቸውና እህቶቼ ወዴት እየሄዳችሁ ነው አሏቸው። እነማሆይም አለባበሳቸውና ሁኔታቸውን በመመልከት እንደ መናቅ አድርገው ወደ አንድ ቦታ አሉ። የእነሱ መድረሻ ለእማሆይ ማወቅ ምን አስፈለገ በሚል አስተያየት እያዩአቸው፣ እማሆይም አይ አለባበሳችሁ ሽቅርቅር ብሎ ባይ ወደ ሰርግ ወይም ወደ መዝናኛ መስሎኝ ነው አሉ ፈገግ ብለው። እንዴ መነኮሳት እኮ ነን፣ መዝናኛና ሰርግ ጋር ምን እናደርጋለን? አለባበሳችንም ቢሆን ከውዳሴ ከንቱ ለመራቅ መስሎ ላለመታየት ብለን ነው አሉ አንደኛው የእማሆይ አሽሙር ስለገባቸው ተቆጥተው። እህቶቼ እነዛን ፖሊሶች ታያላችሁ? ግዳጅ ላይ ስላሉ የለበሱት ልብስ ፀሐይ ቢያቃጥላቸው፣ ዝናብ ቢደበድባቸው በግዳጅ እስካሉ ድረስ በፍጹም ለደቂቃ አያወልቁትም። በግዳጁ ካሉ ሌሊትም እንደለበሱት ነው የሚተኙት። ለምን? ግዳጅ ነዋ፣ ዓላማ ነዋ፣ የገቡበት ስራቸው ነዋ። የእነሱ ልብስ የሚቀየረው ግዳጃቸውን ሲጨርሱ ወይ የተመደቡበት ተራቸውን ሲጨርሱ ወይ በፍቃድ ሲወጡ ያን ያሻቸውን ልባቸውን የፈቀደላቸውን ይለብሳሉ። መነኩሴ ግን ሞቶ እስኪቀበር ሁሌ በግዳጅ ሁሌ በተጠንቀቅ ፍቃድ ወይም ተራን የወጣበት ጊዜ የለውም። ታዲያ እናንተ መነኮሳት ከሆናችሁ ለምን ከጥንት ከጠዋቱ አባቶቻችን ካዘዙልን ሥርዓት ደንብ ወጥታችሁ በዓለማዊ ልብስ አሸበረቃችሁ? ለመሆኑ መነኩሴ ውዳሴ ከንቱ አለበት? ቢጾም ቢጸልዩ ቆሻሻ ቢለብስ ድሪቶ፣ ሰሌን፣ ቆዳ፣ አቡጀዲ፣ ባና ቢለብስ ቢጠቁር ቆሞ ቢያድር ምን ውዳሴ ከንቱ አለበት? የገባበት ማድረግም ያለበት ዓላማውና ግዳጁን ጭምር ነው። እነዛ ፖሊሶች እዚህ አሁን ረብሻ ወይም ሕግ የጣሰ ነገር ቢነሳ አባት እናታቸው፣ ወንድም እህታቸው፣ ጥብቅ ወዳጃቸው እንኳን ቢሆን ሕግ የጣሰው ያለምንም ይሉኝታና ፍርሃት ሕግን ያስከብራሉ እንጂ ፈርተው ወደ ኋላ አይሉም። መነኩሴም በገዳሙ ቢኖር ለተልኮ ለማስተማር ወደ ከተማ ቢወጣ ቢዘዋወር ዓላማው ነውና አለባበሱና አመጋገቡ በጠቅላላ አኗኗሩ ለታዘዘው መሰረት መሆን አለበት እንጂ እንዲህ ከተሜን መስሎ መሽቀርቀርና መንሸራሸር ዓላማን መሳት ብቻ ሳይሆን ለስጋ ማርላት ነው። እስቲ አንድ ታሪክ ልንገራችሁ። ሁለት መነኮሳት ከገዳም ታዘው ወደ ሩቅ ሀገር ሲሄዱ በመንገድ ወራጅ ውሃ አገኙና እዛ አረፍ ብለው ከገዳማቸው የያዙትን ደረቅ ቂጣ ሲቆርጡ አንደኛው ያን ደረቅ ቂጣ ለማራስ ወደ ውሃው ነከረው። አንደኛው
ተቆጥቶ ምነው ወንድሜ የገዳም ሥርዓት ታፈርሳለህ? አይገባም። ዛሬ ውሃ ስላገኘህ አርሰ በላህ፣ በገዳም ውሃ ስላጣህ ኑሯል ደረቅ የምትበላ። ወንድሜ አገኘን ብለን ምግባችንን መለዋወጥ የለብንም ብሎ መከረው። አስቡት ወራጅ ውሃ ውስጥ መንከሩን ከድሎት ቆጥሮ። ታዲያ እናንተ እነዛ የመነኮሳትን ምንኩስናን አይደለ ያዛችሁትና እንደዚህ ያሸበረቃችሁት? እኔ የምለው የጥንቱና የአሁኑ ምንኩስና የተለያየ ይሆን እንዴ? እስቲ ንገሩኝ አሉ። እነማ ሆይ በጣም ተናደዱና ሙልጭ አድርገው ሰድቧቸው ካጠገባቸው ሄዱ። እማሆይ ይህን አስታውሰው ፈገግ አሉና ወደ ሌላ ትውስታ ተሸጋገሩ። እማሆይ በአንድ መንደር አመሻሹ ላይ ሲያልፉ በገዳማቱና በአድባራቱ እየተዘዋወሩ አንዱ ብቻውን ቢወረወር የሚፈነክት ትላልቅ መቁጠሪያ 2 እና 3 ዙር ከልብሳቸው በላይ ባንገታቸው አድርገው የውሻ ማሰሪያ ሰንሰለት ከልብስ በላይ በወገባቸው ጠምጥመው አንድም የማይደገም ዳዊትና ልዩ ልዩ መጻሕፍትን ኮረጆ አንጠልጥለው ከስሩ በደንብ የሾለ በትረ መስቀል ይዘው ሰባኪነን ብለው ሕዝቡን ሲያስደንቁ ውለው አመሻሹ ላይ በየመሸታ ቤቱ ገብተው እጁን አረቄውን ቢራውን ግባ ሲሉ አዩና ወደዛው ጎራ ብለው ባህታዊ ነን ባዮች ፊት ለፊት ቁጭ አሉና በትዝብት እየተመለከቷቸው አባቶቼ ይሄን ባንገታችሁ በወገባችሁ በእጃችሁ ዙሪያና ይሄ በአቁፋዳ የያዛችሁት ምንድነው አሉ። ሁሉም ሳቁባቸውና እኛ ገና ሳንሰክር መነኩሲቷ ቀደመችን አሉ። አንደኛው ተዋት ዞሮባት ነው፣ ይሄ ሰንሰለት ነው፣ ይሄ መጽሐፍ ነው፣ አሁን ገባሽ አሉ እያፌዙ። ታዲያ ያለ ጥቅምና ያለ ሥራ እነዚህን ሁሉ ተሸክሞ ከመዞር ይህን ያክል ሸክም ወዳጅ ከሆናችሁ ለምን እዛ ሕንፃ የሚሰራበት ሄዳችሁ አሸዋውንና ሲሚንቶውን ኮረቱንና ድንጋዩን እንጨቱን እየተሸከማችሁ ላባችሁን ባፈሰሳችሁበት ብር መጥታችሁ ብትጠጡ አይሻልም? እንደዚህ ያለ አግባብና ያለ ቦታው ተሸክማችሁ በመዞርና በማጭበርበር ከምትኖሩ እንደዚህ ማድረጉ ሳይሻላችሁ አይቀርም አሉ። አንቺ ማን ነው አጭበርባሪ? ይቺ ቀላማጭ አሉ አንደኛው ተቆጥተው። አንደኛው ዘለው ተነሱና አንቺ እኛን ድንጋይ ተሸካሚ ብለው በጥፊ ሲሏቸው፣ ሌላው በያዙት በትረ መስቀል አናታቸውን ሊበሱት ሲሉ አንደኛው ይዘው አስጣሏቸው። በዚህ ጊዜ ሌላው ጠጪ ጣልቃ ገብቶ እማሆይን ከዛ አስወጥተው እነሱን አረጋጉ። እማሆይ በጥፊ የተመታ ጉንጫቸውን እንዳበስ አደረጉና ፈገግ ብለው ወደ ሌላ ትውስታ ተሸጋገሩ። እማሆይ አንድ ቦታ ደርሰው አንዲት መነኩሲት ቤት አሳደሩኝ ብለው ገቡ። ቤቱ የመነኩሴ ቤት ሳይሆን የባለትዳር ቤት ይመስላል። ከግድግዳው ጀምሮ የመሬቱ ምንጣፍ፣ የዕቃው ማሸብረቅ፣ መጋረጃው ማሸብረቅ፣ ብቻ ሁሉ ነገር አፈር አይንካኝ ሆኖባቸው እየተገረሙ ይባስ ብሎ ምግቡ 3 እና 4 አይነት ሰላጣው ዳቦ በአይነት ተቆራርሶ ቀረበና እማሆይ ከወደዱት እያነሱ ብሉ ተባሉ። በዚህ ጊዜ እማሆይ አንድ ነገር አስታወሱ። ይውሰዱትና ይብሉ እንጂ የሚለው የማይሆን መስተንግዶ ተወት አደረጉና እናቴ አንድ እውነተኛ ታሪክ ቀድሜ ልንገሮት፣ እርሶ እየበሉ ስሙኝ፣ እኔ ኋላ በላለሁ። አንድ ባህታዊ ወደ አንድ ቀድሞ ገዳም የሚያውቃቸው አሁን ግን ከተማ ገብተው ከተሜ ወደ ሆኑ አባት ቤት ሄደው ባዩት ሁሉ ተገረሙ። ያስገረማቸው የኛ መነኩሴያን ኗኗር ከከተመኞቹ በልጦ ስላዩት ነበር። ከዛ አልፎ ምግብ በአይነት ተዘጋጅቶ ቀረበላቸውና ይብሉ ተባሉ። እኛ ባህታዊ ግን መነኩሴው ቤት ሽንጥና ዳሌያቸውን እያተራመሱ ገባ ወጣ የሚሉትን አባታችንን ምን እናምጣ ብለው የሚያቆላምጧቸውን ኮረዶች እያዩ ዝም አሉ። ምን ነው አባቴ ይብሉ እንጂ አሏቸው በድጋሚ። ባለቤቲቱ እስኪመጡ እየጠበቅኩ እኮ ነው፣ ሁሉ ቀርቧል፣ እሳቸው የታሉ
አሉ ጠየቋቸው። የምን ባለቤት ምን እያሉ ነው ሲሉ የእርሶ ማለቴ ነው፣ ከእርሷ በቀር ምን ቀረ አሏቸው ይባላል። መነኩሴው ይህን አዳምጠው እንዴት እንደዚህ ይባላል? ባለጌ ናቸው አሉ። እማሆይ በታሪኳ ተናደው ለምን አሉ እማሆይ። ቆቡን ከራሳቸው ስላልጣሉ ብቻ መነኩሴ ያሰኛቸዋል? እስቲ ልብስ አጥበው ሽቦ ላይ ያስጡ። ሽቦ ያለ ፀሐይ ወይም ያለ ነፋስ ስለተሰጣበት ብቻ ልብሱን ማድረቅ ይችላል? ቆብም ካልተሰራበት ራስ ላይ በመቀመጡ ብቻ መነኩሴ አያሰኝም አሉ። እናቴ አሁን እሱን ይተውትና እህሉን ይብሉ አሉ ንድድ ብለው። እኔም እኮ እየጠበቅኩ ነው አሉ እማሆይ ፈገግ ብለው። ምኑን አሉ በቁጣ። እንዴ ሁሉም ተሟልቶ ምን የቀረ ነገር የለም፣ የቀረው አባወራ ብቻ ነው። ይምጣና አብረን እንብላ አሉ ሳቅ ብለው። እማሆይዋ ንዴታቸው ገደቡን አልፎ ይህች ካውካዋ መነኩሴ ሂዱ ውጪ ከቤቴ ባጎረስኩ እጄን ተነከስኩ አሉ እያሉና የስድቡን ናዳ እያወረዱባቸው ገፍትረው ወደ ውጭ ወረወሯቸውና በራቸውን በኃይል ዘግተው ገቡ። እማሆይ ሲወድቁ የቤቱ ደረጃ ጎናቸውን ክፉኛ መታቸው። ብዙ ጊዜ እየጠዘጠዘ ሲያማቸው ከርሟል። ያን ጎን ዳበስ አረጉና ፈገግ ብለው ወደ ሌላ ትውስታ ነጎዱ። እማሆይ ወደ አንድ ገዳም ሲጓዙ ቀኑ የገበያ ቀን ስለነበር የሚሄዱበት ገዳም መነኮሳትን አግኝተው አብረው እየተጓዙ ነበር። መነኮሳቱ ከብት፣ በግ፣ ፍየል በዛ አርገው ገዝተው እየነዱና እየተጨዋወቱ ወደ ገዳሙ ይጓዛሉ። እማሆይ እነዚህ ከብቶች ገዳሙ አደልቦ ሸጦ ለጨው ለበርበሬ ሊያደርገው ነው ብለው ጠየቁ። አንደኛው አይደለም የኛ የግላችን ነው አሉ። ምን ልታደርጓቸው አሉ እማሆይ። ወደፊት የገዳሙ በዓል ሲከበር ብዙ ምዕመናን ስለሚመጡ እስከዛው እነዚህ በየቤታችን አደልበን ያኔ ምዕመኑ ሲመጣ በያረፈበት ቤትና አዳራሽ አርዶ ስለሚበላ በጥሩ ዋጋ እንሸጥላቸዋለን። በጣም ያተርፈናል። በዛ ላይ በየታረደበት ሄደንም እንደ ልባችን እንበላለን አሉ እየሳቁ። ታዲያ ይህን ያህል ነጋዴዎችና አትራፊዎች ለትርፍም የምትጓዙ ከሆነ ገዳም ላይ ከሥርዓት ውጪ ከምትነግዱና መገበያያ ከምታደርጉት ለምን ከዛ እጥፍ በእጥፍ የምንድታተርፉ ቆብን ቁጭ አርጋችሁ ከተማ ገብታችሁ አትነግዱ ያለ ቦታችሁ ከምትኖሩ አሉ እማሆይ ፊታቸውን ቅጭም አድርገው። እና አባም በጣም ተናደዱ። አንደኛው ማነው አንቺ ነጋዴ? የማን ቆብ ነው ወልቆ ነጋዴ የሚሆነው? ይህቺ የማደፋር ባለጌ ነች አሉና በያዙት ዱላ የማይሆን ቆብ ከራሳቸው ጣሉና በዱላው አንድ የወገባቸውን ብለው ሊደግሟቸው ሲሉ ጓደኞቻቸው ያዟቸውና ይህቺ አሳሳይ ሰይጣን ነች ይተዉ፣ በኋላ በእጆ ሰበብ ትሆናለች ብለው ገፋፍተው መንገዳቸውን ቀጠሉና እማሆይ ዞር ብለው ሲመለከቱ የሉ። የታባቷ ይህቺ አለብላቢት መነኩሴ ምስቷን ቀምሳ ጠፋች አሉ ወደፊት እየተራመዱ። እማሆይ ይህን አስታውሰው ያ በዱላ የተመታ ጀርባቸው ከመጠለያ ቋሚ ጋር ወደ ኋላ ለጠጥ ብለው አሻሹና ሌላ ትውስታ ፊታቸው ድቅና አለ።